ይሄው እዚህ ጋር እንደምታዩት ቆንጆ የሆነ ቦምቦሊኖ ጋግረናል። ውስጡ እንደምታዩት እንደዚህ በጣም ሶፍት ነው። እንግዲህ ኢንጆይ አድርጉት በየቤታችሁ። እንደዚህ ምርጥ የሆነ ቦምቦሊኖ በየቤታችሁ ሰርታችሁ ለመሞከር እጅግ ቢዩቲን ሼር፣ ላይክ፣ ሰብስክራይብ በማድረግ የተለያዩ የምግብና የውበት መጠበቂያ አይነቶችን ማወቅ ይችላሉ። በየቤታችሁ እንደዚህ በመስራት በቀላሉ ከወጪም ከጤናም አንፃር ራሳችሁን ሴቭ ማድረግ ትችላላችሁ ማለት ነው። ይህን ቪዲዮ እስከ መጨረሻው በመከታተል እንዴት ነው የሰራነው የሚለውን አብረን እናያለን ማለት ነው። ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ እንደተለመደው ድጋሚ ተገናኝተናል። ምርጥ የሆነ ቦምቦሊኖ ለ4 ሰዓት ለመክሰስ ለፕሮግራም የሚሆን አብረን እንሰራለን። እሱን ለመስራት የሚያስፈልገን ያው አንዳንዴ እንደ ልትሰሩ እንዳሰባችሁት ቦምቦሊኖ ይወሰናል ማለት ነው። ግን አሁን ይሄው ልንሰራ ያሰብነው በስንት ነው? በሩብ ኪሎ ዱቄት ነው የምንሰራው። ሩብ ኪሎ ዱቄት ደግሞ ለመስራት የሚያስፈልጉን የሚጨማመሩት ነገሮችን አብረን እናያለን። አንድ የሻይ ማንኪያ የሚሆን ከሱ ትንሽ አነስ ያለ ጨው እንጨምራለን። ከዛ አንድ የሻይ ማንኪያ የሚሆን ደግሞ እርሾ እንጨምራለን። አንድ የሻይ ማንኪያ እርሾ እንጨምራለን። አንድ የሻይ ማንኪያ ደግሞ ፓውደር ኬክን ፓውደር እንጨምራለን። ከዛ በደንብ እንደዚህ እናዋህደዋለን ማለት ነው። በደንብ አድርገን አንድ ኩባያ ደግሞ ወተት እንጨምራለን። ወተታችንን እናደርጋለን። አንድ ኩባያ ወተት እንጨምራለን። ሌላው ግማሽ የሻይ መጠጫ የሚሆን ደግሞ ስኳር እናደርጋለን። ስኳር በጣም እንዳይበዛ ማለት ነው። በዛ ያለ ከፈለጋችሁ ከዛም መጨመር ትችላላችሁ። ሌላ 2 እንቁላል እንጨምራለን። 2 እንቁላል እንጨምርና በደንብ አድርገን እንለውሳለን ማለት ነው። ከዛ ትንሽ የሞቀ ውሃ ደግሞ እንጨምርበታለን። ይሄን በደንብ ከለወስን በኋላ ትንሽ ሙቅ ውሃ እንጨምራለን። ከፈለጋችሁም ደግሞ ሙሉ ለሙሉ በወተትን ብቻ ማብካት ትችላላችሁ። ሙሉ ለሙሉ በወተት ብቻ እንዲቦካ ከፈለጋችሁ ትንሽ ወተቱን ሞቅ ታደርጉታላችሁ ማለት ነው። በደንብ ቶሎ ኩፍ እንዲል ወደ ላይ። ይሄንን አሁን በደንብ እሽት አድርገን እናቦካና ኩፍ ሲል መጋገር እንጀምራለን። አብረን እናየዋለን። የሻይ ማንኪያ የቡና ማንኪያ ይበቃዋል። እሱን ደግሞ ቫኒላም እናደርጋለን። ለቃ ነው ቆንጆ እንዲሆንልን ማለት ነው። አለማረግም ይቻላል። በደንብ እንደዚህ አድርገን እንለውሰዋለን። ሙቅ ውሃ ካነሰ እንጨምራለን። አሁን ግን ለምናቦካው ነገር ምንም ሙቅ ውሃም በዚህ መልክ በደንብ አድርገን ሽት አድርገናል። አሁን እንከድንና ኩፍ እስኪል እንጠብቃለን። ኩፍ ሲልልን ደግሞ ቦምቦሊኖን አብረን እንሰራለን ማለት ነው። አሁን ሊጣችን ኩፍ ብሎልን ይሄው እዚህ ጋር እንዴት እንደምታዩት እያንዳንዱን ደርድረናል። ዘይታችን ሲፈላ ደግሞ እንጨምራለን ማለት ልክ በዚህ መልክ በደንብ እያሽከረከርን ዘይት ነው ይሄ ዘይቱ እንደዚህ እየቀባን መጀመሪያ ፓትራችንን ዘይት ይሄ ማለት የምንደረድርበትን ዘይት ቀብተን ይሄ በደንብ ክብ እንደዚህ እያደረግን እቺ መሃሏን በዚህ መልክ እያስተካከልን ምን እናደርጋለን? እንደረድራለን ማለት ነው። ያንዳንዱን ከደረደርን በኋላ ልክ ዘይቱ በሚፈላበት ሰዓት ደግሞ የፈላው ዘይት ላይ እየጨመርን እንሄዳለን ማለት ነው። እዚህ ጋር እንደዚህ እንደምታዩት በደንብ እንዲደርድረን አሁን ዘይታችን ሲፈላ ደግሞ ዘይት ውስጥ እንከታለን ማለት ነው። አሁን ፈልቷል። ቦምቦሊናችንን እያነሳን እንደከተትን ቆንጆ የሆነ ቦምቦሊኖ እንሰራለን ማለት ነው። በዚህ መልክ በቤታችን በቀላሉ እየሰራን ለልጆቻችን ለፕሮግራም ለአዋቂም ለሁሉም የሚሆን ቆንጆ የሆነ ቦምቦሊኖ ያው ምርጥ ቦምቦሊኖ እንግዲህ እየጠበስን ነው። በጣም ነው የሚጣፍጠው። በየቤታችሁ ሁላችሁ ሞክሩት። ከጤና ከወጪ ከብዙ ነገር ነው ራሳችንን የምንጠብቀውና እንደዚህ ምርጥ የሆነ ቦምቦሊኖ አብረን እንሰራችሁ። ለአዋቂ ለፕሮግራም በየቤታችሁ ሞክሩት። ቸርን ሰንብት። ቸር ይግጠመን።